በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ዘምራለሁ። ዝማሬ ያሰማልን። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ ነው፣ እሱም ኢየሱስ ክርስቶስ ይባላል። እስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዓለም ቤዛ ኢየሱስ ነው፣ የፈወሰኝ ጌታ ነው። መዳን በሌላ የለም፣ ምን ያምናለሁ ዘላለም። ኧረ በጌታ ዳዲ ግን ተው ግን የቀጣው ምንድን ነው? እስቲ ቅጣቱን እስኪ አስታውሰኝ። ተባረከኝ ጌታ ነው፣ መዳን በሌላ የለም፣ ምን ያምናለሁ ዘላለም። የዓለም ቤዛ ኢየሱስ ነው። አትደንግጡ፣ የዓለም ቤዛ ኢየሱስ ነው። ለምን ነው የምትደነግጠው? እባክህ እሱ ታዲያ ይሄ መዝሙር አሁን የዓለም ቤዛ ኢየሱስ ነው ብዬ በመዘመሬ ለምንድን ነው እንደ ኃጢአት የምትቆጥረው? በኢትዮጵያ ኦርቶዶክስ ስርዓቷ መሰረት አሁን ይኸውልህ እኔ የቀጣውን ብቻ በልና ሶፊ እኔን አዳም እኔ የቀጣውን ብቻ በልና አዎ ኢየሱስ ክርስቶስ ይሄው እኔ ጋር 1400 ሰው አለ። ኢየሱስ ክርስቶስ የዓለም ቤዛ ነው። የክርስቶስ ኢየሱስ ቤዛነትና የቅዱሳን ቤዛነት አይገናኝም፣ ሊገናኝ አይችልም። የቤዛ የሆነን የተቤዠን የክርስቶስ ኢየሱስ ደም ነው። ከአባቱ ጋር የሚያስታረቀን የክርስቶስ ኢየሱስ ደም ነው። ደሙ ጉልበት ነው። ደሙ የኃጢአትን ስርን ሁሉ የበጣጠሰ ነው። የክርስቶስ ኢየሱስ ደም ቤዛችን ነው። ይሄንን የቤተ ክርስቲያን አስተምህሮ ነው። አለማወቅ ደፋር ሊያደርግ ይችላል። ዝም ብሎ ሰዎች ሊያወሩ ይችላል። እያወራን ያለነው አሁን ስለ ቤዛነትና ስለ ቤዥነት አይደለም እያወራው ያለሁት። ያልኩህን ብቻ ተናገር። የክርስቶስ ኢየሱስን ደም የምታክፋፋ ሳትሆን የክርስቶስ ኢየሱስን ደም አምና ቤተ ክርስቲያን እንኳን ተተከለና ተመሰረተ ብላ የምታምነው በክርስቶስ ኢየሱስ ደም ላይ ነው ቤተ ክርስቲያን የምታምነው። ስለዚህ አትደንግጥ አንተ የክርስቶስ ኢየሱስን ቤዛነት ስታወራ ቤተክርስቲያን አትደንግጡ። ጴንጤዎች ኢየሱስ ጌታ ነው ስንል አትደንግጡ። ክርስቶስ ኢየሱስ ጌታ ነው፣ የጌቶች ጌታ ነው፣ የነገስታት ሁሉ ንጉስ ነው፣ የኃያላን ሁሉ ኃያል ነው። የክርስቶስ ኢየሱስን አምላክነት አምነን ለምን ቢባል መጽሐፍ ቅዱስ ሲናገር ሰው በልቡ አምኖ በአፉም መስክሮ ይጸድቃል ይላል። የምንጸድቀውም የምንድነው ኢየሱስ ክርስቶስን አምላክ አድርገን ስንቀበልና ስንይዝ ነው። ስለዚህ የክርስቶስ ኢየሱስን አምላክነት አለማወቅ ለጴንጤዎች ድንጋጤ ይፈጥራል። የትኛውን ኢየሱስን እንደሚጠሩት እንኳን አያውቁም። እና እኛ የዳነው በክርስቶስ ኢየሱስ